ሰላም ዩቲዩብ ቤተሰቦቼ እንዴት ቆያችሁ? ዛሬ ሁላችሁም ጋር ያለውን ችግር ሊፈታ የሚችል ነገር ነው ማካፈላችሁ። ከዚህ በፊት ፕሪቪየስ ቪዲዮ ላይ ፓርት 1 ቪዲዮ ሰርቼላችሁ ነበረ። ጸሎት ጸልዮ ሰው ተቃራኒ የሚያጋጥመው ለምንድን ነው የሚለውን ነገርና ያላያችሁ ሰዎች ያንን አይታችሁ ወደዚህ ተመለሱ። ምክንያቱም ይሄ ቪዲዮ ከዛ ቀጥሎ መታየት ያለበት ነው። ያንን ቪዲዮ ያላየ ሰው ይሄን ነገር አንደርስታንድ ሊያደርገው ስለማይችል so you have to go and see and back there ተመለሱ። ከዛ እና አሁን ላይ የማወራችሁ ስለምንድን ነው ሰው ይጸልያል ይጠይቃል፣ ግን ጥያቄው በተደጋጋሚ አይሆንም ማለት ሆናችሁ አታውቁም። በጣም ሰፈር ያረጋችሁ፣ በጣም ከፈጣሪያችሁ ጋር ከራሳችሁ ጋር እየጣላችሁ ላላችሁ፣ የምትወዷቸውን ሰዎች ያጣችሁ፣ በገንዘብ ህይወታችሁ በኑሯችሁ ምናምን ያላደጋችሁ ሰዎች የተለያየ ህይወት ጥያቄ ያለባችሁ እና ያምር ግን ምንድነው ሀፕን ያደረገው ማለት ፈጣሪ አልፈቅድ ብሎ ነው ማለት ፈጣሪ አልፈቅድ ብሎ ነው ወይስ እኔ መቀበል አቅቶኝ ወይስ ከራሴ ችግር ነው? ምንድነው ሀፕን ያደረገው ራሴ ጋር የሚለውን ነገር በቀጣይ አሁን በማካፈላችሁ 5 ዋና ምክንያቶች ትክክለኛው መልስ ታገኙበታላችሁ። ከዛ በፊት ግን ዩቲዩብን ሰብስክራይብ ያላረጋችሁ ሰዎች ዝም ብላችሁ ያያችሁኝ ከሆነ ሰብስክራይብ አድርጉ። ምክንያቱም ኔክስት ላይ ፖስት ሳደርግ ፎር ፔጃችሁ ላይ መጥቶ ይሄን የመሳሰለ ቆንጆ እውቀቶችን እያካፈልኳችሁ ህይወታችሁን እያስተካከላችሁ ራሳችሁን እያያችሁ ትመጣላችሁ። ሰብስክራይብ ማድረግ እንዳትረሱ። ተመልሰናል። ቅድም እንዳልኳችሁ ይሄ ፓርቱ ቪዲዮ ነው። ስለዚህ 6 7 8 ብዬ ከምቀጥል 1 2 3 ያልኩኝ ቀጣዩን 5ቱን ፓርቶች ላካፍላችሁ። የመጀመሪያው ነገር በኢሞሽናል ውንድ ምክንያት ነው ወይም ደግሞ በኢነር ሬዚስታንስ ምክንያት የሚፈጠር ነገር ነው። ለማለት ፈልጌ መሰላችሁ አሁን ላይ ሁላችንም ትልቅ ሰዎች ነን። ኦፍ ኮርስ ሰውነታችን ነው ግን የተለቀው አክቹሊ እንጂ እኛ አልተለቅም። ይሄ ስላችሁ ምን ለማለት ፈልጌ ነው? ውስጣችን ህፃን አለች። እኔ ውስጥ ትንሽ ህፃን አለች። ሁላችሁም ውስጥ ያቺ ትንሿ ልጅ አለች ወይ ደግሞ ያ ትንሹ ልጅ አለ። ምንም የማያውቀው ደን ካደገ በኋላ ግን በጣም ብዙ ነገሮችን ኤክስፒሪየንስ እያደረገ እየመጣ ማለት ነው። እና አሁን ላይ ሰውነታችን ተለቀ እንጂ አብዛኞቻችን እንደ ህፃን ልጅ ነው መሆን የምንፈልገው። እንደ ህፃን ልጅ ነፃነት እንፈልጋለን። እንደ ህፃን ልጅ ብዙ ነገሮች እንዲሆኑለት የሚፈልግ ማንነት አለን። በጣም ብዙ ነገሮች አሉና ግን አብዛኞቹ ፍላጎቶቻችን አንደኛ በጣም ክሊር የሆኑ አይደሉም። ያ ማለት ከትራውማ ከምናምን የመጡ ያ ማለት በዚህ ትልቅ ሰውነታችን ውስጥ የተሸከምናቸው አንሂልድ ትራውማዎች አሉ። ያ ማለት አንሂልድ ትራውማ ሲባል ቀለል አድርጌ ስነግራችሁ በአይንና በጆሮአችን በስሜት ህዋሳቶቻችን ያስገባናቸው ኢንፎርሜሽኖች አሉ፣ መረጃዎች እና በተደጋጋሚ ሲገባ ደግሞ ያ ነገር ምንድነው ሰውነታችን ላይ ይታተማል። ያ ማለት ስሜትም ሲሰማን ፍላጎትም ስንፈልግ ከምን አንፃር ነው ማለት ነው? ከዛ ኢሞሽን አንፃር ነው። ከዛ ቁስል የተነሳ ነው ብዙ ነገሮችን የምንፈልገው እንጂ ጉዳዩን የምር ፈልገ ነው አይደለም። ቁስል ስላችሁ ለምሳሌ ልጆች ያለን የሆነ ነገር ጎሎን ከሆነ የመጣ ነው ያን ነገር ለመሙላት ስንል ከብዙ ሰዎች ጋር ማይሆን ነገር ልናደርግ እንችላለን። ራሳችንን ላንቀበል እንችላለን። በጣም ብዙ ነገሮች ማለት ከራሳችን ጋር ልንጣላ እንችላለን እና ወደ ኋላ መለስ ማለት በጣም ጥሩ ነውና አንሂልድ ትራውማም ስላችሁ በሌላ ጎን ደግሞ ምን ለማለት ፈልጌ ነው ልጅነታችን ላይ ብቻም አይደለም አዳልትሁድ ትራውማ አለ፣ ቻይልድሁድ ትራውማ አለ። በልጅነት ብቻም ሳይሆን ካደግንም በኋላ ባጋጠሙን በተለያዩ ነገሮች ኢሞሽናሊ ሃይሊ የተቀበልናቸው ወይ ያዘንባቸው የተጎዳንባቸው ጊዜያቶች ካሉ ሰብኮንሺየስ ማይንዳችን አቅፎት ነው የሚቀመጠው። አቅፎት ስላችሁ በቃ ይሄ ነው this is your life በቃ ከዚህ ውጪ አትወጪ ምናምን ነገር ብሎ ነው የሚይዝሽና አንተም ብትሆን ልክ እንደዛው እና ሜቢ የሆነ ታይም ላይ የምትወዱት ሰው ከሞተባችሁ ወይ የሆነ ታይም ላይ የሆነ ነገር ይሆንልኛል ብላችሁ ሞክራችሁ ባላሰባችሁት መንገድ ሄዶባችሁ ያላሰባችሁት ሰው ከርቷችሁ ምናምን ነገር ከሆነ ያመጣችሁት በዛ ሰዓት የወሰዳችሁት የተቀበላችሁት በኢሞሽን ነው መረጃ የምትቀበሉት። ሰብኮንሺየስ ማይንድ የሚያውቀው ኢሞሽን ነው ማለት ሰብኮንሺየስ ማይንድ ያለው ሰውነታችን ላይ ነው ጭንቅላት ላይ ምናምን አይደለም። ያ ማለት በኢሞሽን ደረጃ በጣም ብዙ የተቀበልናቸው ነገሮች አሉ። በኢሞሽን የተቀበልነው ሀዘን አለ፣ በኢሞሽን የተቀበልነው ንዴት አለ፣ በኢሞሽን ብዙ ነገር ያሳለፍን ሰዎች እንኖራለን እና አሁን ስትጸልዩ ደግሞ ከዛ ቁስል ጋር ሳትታረቁ ወይም ደግሞ ፎርጊቭ ሳታረጉ ራሳችሁን ሳታክሙ እንዲሆንላችሁ እየፈለጋችሁ ነው። ዱ ዩ ቲንክ ሰብኮንሺየስ ማይንዳችሁ የሚፈቅድላችሁ? ዱ ዩ ቲንክ ያን ነገር እንድታገኙ የሚያደርጋችሁ? ኢቭን ራሱ ያን ነገር ብታገኙ ራሱ ደስተኛ አይደላችሁም፣ ፍርሃት ውስጥ ናችሁ ምናምን ነገር። ለረጅም ጊዜ ጭቅጭቅ ውስጥ ሆናችሁ ሰላማዊ የሆነ ሰው ስታገኙ እኮ አይመቻችሁ
ታውቃላችሁ። ለረጅም ጊዜ ጭቅጭቅ ውስጥ ያደገ ሰው፣ ረጅም ጊዜ ረብሻ ጫጫታ ያለበት ስራ ቦታ ላይ መዋል የለመደ ሰው እሱ አሁን ኮንሺየስሊ አሁን እናንተ ከእንደዚህ አይነት ቦታ አስወጣኝ፣ ሰላም ሆኜ ነው መኖር የምፈልገው እያላችሁ እየጸለያችሁ ነው። ግን አት ሴም ታይም ተቃራኒ ነው ሀፕን እያደረገ ያለው። ኢንቫይሮንመንት ትቀያይራላችሁ እንጂ ግን የሚበጠብጧችሁ የሚጨቀጭቋችሁ ምናምን ማለት ሰላማችሁን የሚነሳችሁ ሰው ነው የሚገጥማችሁ። ራይት? እና ለምንድን ነው እንደዚህ ነገር ሀፕን የሚያደርገው ካላችሁ በኢሞሽን የተቀበልነውን ነገር ስቲል ሂል ማድረግ አልቻለም። በእውቀት አይቀየርም ሰብኮንሺየስ ማይንድ። እውቀታችሁን ወደ ስሜት መቀየር መቻል አለባችሁ። እና በብጥብጥ ውስጥ መተን ሰውነታችን የሚያውቀው እሱን ነው። ኦኬ ሶ መበጥበጥ ነው የለመድሽው አንቺ ልጅ፣ መበጥበጥ ነው የለመድከው። ስለዚህ ሰላማዊ የሆነ ነገር እንኳን ድንገት እንኳን ቢያጋጥም ይጨንቃል። በቃ ማለት ይጨንቃችኋል በጣም ምንድነው አፕን ያደረገው ምናምን ነገር እኔና ያላቀው ምናምን ነገር አይሆንም። ምክንያቱም ስላለመድኩት አእምሯችን የማያውቀው ነገር አይናፍቀው። ማለት ጭቅጭቅ ከሆነ የምታውቂው ጭቅጭቅሽን ያስቀጥልሻል። ሰላም ከሆነ የምታውቂው ደግሞ ከዛ ነገር ትወጫለሽ። ግን ብዙ ጊዜ በሰላማዊ መንገድ ያደገ ሰው የለም። ብዙ ጊዜ ሰላም ብለን የምናስበው ለኛ በጣም የመጨረሻው ፍቅር ነው፣ ሰላም ነው ብለን የምናስበው ቤተሰቦቻችን፣ አካባቢያችን ያሳዩን ነገር ነው። እሱ ደግሞ ሰው ፊት ብቻ ፍቅር ይመስላሉ፣ ወጣ ሲሉ ይደባደባሉ፣ ብቻቸው ሲገናኙ ይደባደባሉ፣ ይጨቃጨቃሉ፣ ይኮራረፋሉ። ሰው ፊት ሲሆን ማስመሰል፣ ቤት ውስጥ ሲሆን ምናምን ያ ነው ለእናንተ ፍቅር፣ የመጨረሻው ፍቅር እሱ ነው። እና ሁላችንም ደግሞ አለማችን ያለው አእምሯችን ላይ ብቻ ነው። እና አእምሯችን ላይ ነው አለማችን ያለው። እና ሰው እንዲህ ነው፣ ፍቅር እንዲህ ነው፣ ገንዘብ እንዲህ ነው፣ ህይወት እንዲህ ነው ብላችሁ ያሰባችሁት ካለፈው ኤክስፒሪየንሳችሁ አንፃር ነው። ስለዚህ ከዛ ነገር ደግሞ ውጪ ነው እየጠየቃችሁ ያላችሁት እናንተ ዴን ይጋጫል ማለት ነው። ያ ማለት which means inner resistance ማለት ያ ነው። የምትፈልጉት ነገርና የሚሰማችሁ ነገር ሲጣርስ ማለት ነው። ያኔ ለምን ጸሎት ያልሆነ ምናምን እንዴ ማለት ምን ማለት ነው? don't blame God። ብሌም አታርጉ። መጀመሪያ ራሳችሁን አጽዱ። በተቻላችሁ መጠን አጽዱት። ራሳችሁ ጽዱና ያኔ ብሌም ለማድረግ ይመቻል። እና ምን ያክሎቻችሁ ናችሁ በተለያየ አይነት ሪዘንትመንት፣ ቂም ውስጥ፣ ጥላቻ ውስጥ ምናምን ረስቻታለሁ እኮ ያቺን ጓደኛዬን፣ ረስቻለሁ እኮ ያንን ልጅ፣ ባለፈው ቢዝነስ ጀምሬ እኮ መክሰሪን ረስቻለሁ፣ እኔ እንደ አዲስ ነው የምሄደው ምናምን። ግን ያሳለፉን ኤክስፒሪየንስ ያን የከሰርሻትን ምናምን ነገር ሰውነትሽ ተላብሶት አሁንም ወደ ሌላ ክስረት ያለሽን እይታ ሳታስተካኪ ድጋሚ ለሌላ ክስረት ባይዘው ችግርን፣ ሰፈሪንግን፣ በጣም መሰቃይትን፣ በገንዘብ መሰቃይትን እለት ከአመት ዓመት እንደዛ ችግር ውስጥ መግባታችሁ በራሱ ምገቡ ሰዎች ካላችሁ አሰም ፖይንት ስለምትፈልጉት ነው። ምክንያቱም ከችግር ውጪ ሌላ ነገር ኑሯችሁ አይደለም። ችግርን ከለመዳችሁ ይሄ ከዛ ውጪ ያለውን ዓለም ስለማታውቁት ኢቭን ብታስቡት ራሱ ኦኬ ሊመስላችሁ ይችላል። ግን ያ ገንዘብ ያ የምትፈልጉት ነገር ቢመጣ ራሱ ስቲል ሰላም ነው የሚነሳችሁ። ምክንያቱም ራሳችሁን አላለማመዳችሁም፣ ሬዲ አይደላችሁም ምናምን ነገር እና ምንድነው ላችሁ የምፈልገው ውስጣችሁን አጽዱት። ስለ ራሳችሁ የሚሰማችሁ የጥፋተኝነት ስሜት ካለ፣ ይቅር ያላላችሁት ሰው ካለ፣ ከራሳችሁ ጋር ጸብ ውስጥ ከሆናችሁ፣ ራሳችሁን ካልተቀበላችሁ፣ ከራሳችሁ ጋር ፍቅር ውስጥ ካልሆናችሁ ፕሊዝ ጋይስ እባካችሁ ልማጸናችሁ ራሳችሁንም ሆን ሌሎቹን ይቅር በሉ። ተፋቱ፣ ከዛ ነገር ተፋቱ። ሰውነታችሁ ፍቅርን አስለምዱት። ሌላኛው ነገር ደግሞ እዚሁ ላይ ሆኖ ኢነር ሬዚስታንስ ስላችሁ the feeling unworthy of blessings። እኔ በኦንላይን ብዙ ሰዎችን ኮች አድርጌያለሁና አብዛኛው ጋር በተመሳሳይ በሚባል ሌቭል በዛ ደረጃ የማገኘው ነገር ይሄ ስሜት ነው። ጥሩ ነገርን ህይወታችሁ ላይ እንዲመጣ ማለት ነው ወርዚ ነኝ ብሎ አለማሰብ። አሁን ኮንሺየስሊ አይደለም እያወራችሁ ያለሁት። ኮንሺየስሊ ማለት አውቃችሁ የምትፈልጉት ነገር ነው። አንኮንሺየስሊ ማለት ደግሞ ሳታውቁት የምትፈልጉት ነገር ነው። ሳታውቁት ማለት በተለያዩ ኤክስፒሪየንሶች በሰማችሁት ባያችሁት ምናምን ነገር ያመናችሁት ውስጣዊ የተደበቀ እምነት ማለት ነው። እና አሁን እያወራችሁ ያለሁት ስለ ኮንሺየሱ ሳይሆን ስለ አንኮንሺየሱ ነው። እናንተ ስለማታውቁት ሐሳባችሁ፣ እናንተ ስለማታውቁት ስሜታችሁ፣ ስለዛ ስለሚነዳችሁ ያ ስሜት፣ ስለዛ ነው ማወራችሁ። ምክንያቱም ጸሎት ማለት ሐሳብና ስሜት ነው ብያችኋለሁ። ሐሳብና በስሜት የተጋባ ነገር ሁሉ ይሆናል። ግን እኛ ምንድነው ሐሳብና ስሜታችን አንድ መሆን አልቻለም። እና ስለ አንኮንሺየሱ ነው ማወራችሁ። ማለት አንወርዚነስ፣ እኔ ይገባኛል የሚለው ነገር
አልተላበሳችሁትም። I deserve better things. I deserve good things in my life. I deserve ህይወቴ ላይ የምትገባኝን የምትንከባከበኝን ፍቅር የምትሰጠኝን ማለት እኔን የምትወደኝና እስከመጨረሻው አብራኝ የምትሄድ ሴት ማለት I deserve። አንቺም ብትሆኚ I deserve እንደዚህ አይነት ወንድ እንደዚህ አይነት አባት ሊሆን ይችላል እንዲህ ሊሆን የሚችል ምናምን ነገር አንቺ consciously እንዲህ አይነት ወንድ ብለሽ እንደምታስቢው አይነት ሰው ይገባኛል። የሚገባኝ ግን እኔ ምንም ስለሆንኩ አይደለም just exist በማድረግ እግዚአብሔር ልጅ በመሆኔ ብቻ I deserve ትያለሽ ወይ? ብዙ ሰው ቆንጆ ወንድ ወይ ደግሞ በጣም ፏ ያለ ራሱን የሚጠብቅ ፋይናንሻሊ ስቴብል የሆነ ከፈጣሪው ጋር ጥሩ ግንኙነት ያለው ይሆኑ ማለት የሆኑ አይነት ሰዎችን ስታዩ ብዙ አይነት ሴት ስለሚያጋጥመኝ ነው። አይ ለሷ አልሆነም አልገባህም ምናምን እኔ እኮ ካንተ በጣም ማለት እሱ እኮ ማለት ምን ማለት ነው? You deserve better things. You deserve a better man. እኔ ላንተ አልገባም ልታወቅ ምናምን ብዙ የሚሉ ሰዎች አሉ። ማለት ጥሩ ሰው ሲያጋጥማቸው ኧረ እኔ በቃ በጣም መጥፎ ሰው ነኝ ምናምን ማለት እንዴት ነው ራሳችሁን የምታዩት? በጣም እንደማትረቡ። ያ ማለት እኮ ጥሩ ሰው አይገባኝም እኔ ላንተ አልገባም አልሽ ማለት by default ምን እያልሽ ነው መሰለሽ? የሚለጋኝን በጥፊ እያጮለ የሚያኖረኝን አፎርድ ማያረገኝን እያሰቃየ የሚያኖረኝን ፍቅር የማይሰጠኝን አፎርድ ሊያረገኝ የማይችል ሰው እፈልጋለሁ ያልሽ ነው። እና ከኔ ኢማጂን እንደዚህ ያልሽ እየጸለይሽ እንደሆነ እስካሁን ማለት ነው። ምክንያቱም ጸሎት ማለት ጠዋትና ማታ የሚጠይቅ ብቻ አይደለም ጋይስ። ደጋግሜ ልንገራችሁ፣ አሰባችሁትም አላሰባችሁትም ሙሉ ቀን እያሰብሽ እየተሰማክ እያሰብክ ያዋልካትን ነገር በሙላ ታገኛታለህ። ታጭዷታላችሁ። እጭድ አይገልጾ ሐሳብ ሲደመር ስሜት ነው ጸሎት ብያለሁ። ሪማይንድ አድርጉልኝ። በገንዘብም ቢሆን እኔ ይሄን ያህል ብር ለመስራት ይሄን እንደዚህ አይነት ስራዎችን ለመስራት እንደዚህ አይነት ጓደኛ እኔ እንዲኖረኝ እኔ የምፈልገውን የካሽ አማውንት ለማግኘት እኔ የምፈልገውን ኑሮ ለመኖር የምፈልጋቸውን አይነት ሰዎች ለማግኘት እኔ መሆን ብቻ በቂ ነኝ ማለት እንዲህ ማለት ይችላልላችሁ። እኔ ብቻ ማለት ለመሰላችሁ ብዙ ጊዜ ይሄ ነገር ማይገባላችሁ። ሶሳይቲው ያስተማረን በቃ አንተ ትልቅ ነገር የሚገባ ስትመረቅ ነው አይደል? አንተ ትልቅ ነገር የሚገባ ስታመጣ ነው። ማህበረሰቡ ልክ ነው ብሎ የሚያስባቸውን ነገሮች ካላረጋችሁ የሆነ እንደሆኑ ሰዎች ካልሆናችሁ የምትፈልጉትን ነገር ማግኘት የምትችሉ አይመስላችሁ። ግን እውነታው እናንተ የእግዚአብሔር ልጅ በመሆናችሁና ኤግዚስት በማረጋችሁ ብቻ by itself is enough። እኔ ቫልዩ አለኝ። ለምን? እኔ በመሆኔ ብቻ እኔ ብለሲንጎችን ለመቀበል ዲዘርቭ አረጋለሁ፣ ይገባኛል፣ አም ወርዝ አለኝ ስትሉ ብዙ ነገሮች ለእናንተ ማሽቃበጥ ይጀምራሉ። ግን ብዙዎቻችሁ ከውስጣችሁ ጋር ጸብ ውስጥ ናችሁ። ኢቭን ብዙ የምትፈልጓቸውን ነገሮች ቀለል ባለ መልኩ ሲመጣላችሁ ብዙ ሰው አይፈልግም። ምክንያቱም ብዙ ሰው ጥረግረ ብላ ለፍቼ ላቤን ጠብ አድርጊ ራሴን አጥቼ ካልሆነ በስተቀር የምፈልገውን ነገር ማገኘው ካልሆነ አምናት ወርዚ ብዙ ነገሮችን ቀለል ባለ መንገድ እንዲሰጠኝ እኔ ዝግጁ አይደለሁም እያላችሁ እና በጣም ነው ፈጣሪን ያስቀየማችሁት ያላችሁት። ማለት እናንተ ይሄን ያህል ብር በዚህ ስራ እያላችሁ የሆነ ሰውዬ ደግሞ በአንድ ስራ ይሄን ያህል ብር ለመክፈል ዝግጁ የሆነ ሰው ይኖራል እና ለፍቼ ጥሬ ካልሆነ ምናምን ብላችሁ ብዙ ትልልቅ ነገሮችን ለማግኘት በጣም መልፋት አሁን አትስሩ አይደለም መስራት ግዴታ ነው። ቅድም አውርቼዋለሁ ፕሪቪየስ ቪዲዮ ላይ without action prayer is nothing። በቀላሉ ፈጣሪ በተለያየ አይነት መንገድ ፍላጎቶቻችንን ሊሰጥ ሲያስብ ግን እኔ ባሰብኩት ብቻ ካልሆነ ብለን በጣም አንድ ነገር ላይ ስታክ ስለምናደርግበት ብዙ ነገሮችን ለማግኘት በአንድ አመት በሁለት አመት የምናገኘውን ነገር ዙሪያ ጥምጥም 5-10 አመት ምናምን ይፈጅብናል ማለት ነው። ስለዚህ ይሄን ያክል የምንፈልጋቸው ነገሮች ለማግኘት በጣም ብዙ መጋጋጥ በጣም ሳክሪፋይስ ማድረግ ምናምን እንደዚህ አይነት ነገሮችን መሆን አለብኝ ብላችሁን ካሰባችሁ ከተለያዩ ብለሲንጎችም ትርቃላችሁ ማለት ነው። ስለዚህ አንደሚና ሐሳባችሁን አቁሙ። ካላቆማችሁ ግን you are subconsciously rejecting good outcomes። ተረታችሁኛል ብዬ አስባለሁ። ሁለተኛው ደግሞ the prayer is answered differently than expected። የገንዘብ ጥያቄ፣ ሪሌሽንሺፕ ጥያቄ፣ የጤና ጥያቄ ይኖራችኋል ሁላችሁም እና ስትጠይቁ እናንተ ባሰባችሁት መንገድ ሳይሆን ባላሰባችሁት መንገድ ጥያቄያችሁ ሊመለስላችሁም ስለሚችል ነው
ጥያቄያችሁ አሁን ላይ ሀፕን እያደረገ ያለው ነው እየተመለሰ ያለው ነው። እንዲሆንላችሁ የምትፈልጉት ነገር እናንተ በጠበቃችሁት አይነት ቅርጽና ፎርም ላይ ሆን ይችላል እንጂ ኦልሬዲ ለእናንተ እየተዘጋጀላችሁ ነው። ለምሳሌ የሰላም ጥያቄ ያለበት ሰው ከዛ በፊት ግን ያ ሰውዬ ያን ነገር ከመረዳቱ በፊት በጣም በተለያየ አይነት መንገድ ያላሰባችሁን አይነት ሰዎች ሊያጣ ይችላል። ብዙ አይነት ሉዞች ሊያጋጥሙት ይችላል። ራሱን ሊያጣ ይችላል። ከሰዎች ጋር ሊነጋገር ይችላል ምናምን እና ለምንድን ነው ሁሉ የሚሆንብኝ ምናምን ነገር ብላችሁ መዘናጋት የለባችሁ። ምክንያቱም ጥያቄያችን ከመመለሱ በፊት መጀመሪያ ተቃራኒው ነው የሚሆነው። መጀመሪያ ብዙ ነገሮችን አስከፍለውን ብዙ ነገሮችን ተምረን ሌሰን ወስደን ፈጣሪ እኛ እንድንማርና እንድናውቅ የሚፈልጋቸውን ነገሮች በተለያየ አይነት መንገድ እሱ እንዲሰጠን ፈቃደኛ መሆን መቻል አለብን። ካልሆናችሁ ግን አይኔ በቃ ቻሌንጅ መቀበል አልፈልግም ምናምን ካላችሁ ኦኬ ችግር የለም። ወይ አትጠይቁ፣ በቃ ጸሎት ወይ አትጸልዩ፣ ይቅርባችሁ። ጥያቄያችሁንም ጠይቃችሁ ግን አት ዘ ሴም ታይም ያጋጥማችሁ ብዙ ነገር ስለሚኖር ሬዲ መሆን መቻል አለባችሁ። ለዚህ የሚሆን አንድ ምሳሌ ልስጣችሁ። ለምሳሌ ጆግ አለ። ጆግ መያዝ የሚችለው የሆነ የውሃ መጠን አለ። ከዛ በላይ ብትጨምሩበት እንግዲህ ይፈሳል እንጂ ጆጉ ከዛ በላይ መያዝ አይችልም። አሁን እናንተ ራሳችሁን እንደ ጆግ አድርጋችሁ አስቡት እና ውሃው ደግሞ የምትጠይቁት ጥያቄ ነው ብላችሁ አስቡ። ሜቢ ገንዘብ፣ ትዳር፣ ኤቭሪቲንግ አላቅም እናንተ ፍላጎት እና ጥያቄያችሁ ውሃው ነው። የውሃው መጠን በጆግ መያዝ የሚችለውን ያክል ነው እናንተ መሸከም የምትችሉት። የእናንተ የመሸከም ችሎታችሁ ደግሞ የጆጉን ቅርጽ ብቻ ነው። እና ምን እያላችሁ ነው? የጆግ ቅርጽ ኖራችሁ በዛ ማንነት በዛች ቅርጽ ብቻ ላይ የኖራችሁ እኔ የታንከር ውሃ ፈልጋለሁ ብትሉ የታንከር ውሃ ደግሞ በጣም ብዙ ብለሲንጎች አሉበት። ብዙ የምትፈልጉት ትዳር አለበት፣ የምትፈልጉት የገንዘብ አማውንት አለ፣ የምትፈልጓቸው ነገሮች በሙሉ አሉበት በብዛት ማለት ነው። እና እናንተ የምትፈልጉት ያን ውሃ ነው። ግን ደግሞ እናንተ የመቀበል አቅማችሁ ግን የጆጓ ነች እና የጆጉን ቅርጽ መቅደድ፣ መሰነጣጠቅ፣ መፍታት እና ወዲያውን መቀየር አለባችሁ። እራሳችሁን ሰነጣጥቃችሁ ስላችሁ ጆጉን መሰነጣጠቅ ማለት ምን ማለት ነው? ፍርሃት ውስጥ ልትገቡ ትችላላችሁ። ጥያቄ ስጠይቁ ቻሌንጅ ያጋጥማችኋል ብያችኋለሁ። የጆጉን መሰነጣጠቅ ግድ ነው፣ መታመም ግድ ነው ምናምን ነገር ግን ወዴት ለመቀየር ነው? ወደ ሮቶ ትልቅ ነው መስላችሁ ያን ያህል ይሰፋል። ከዛ በኋላ ጆግ ሳይሆን የምትጠይቁት ያንን መሸከም የሚችል ውሃ መክተት ትችላላችሁ። እናንተ በዛ ልክ ሰፍታችኋል። ከበርሜልም ደግሞ መውጣት ከፈለጋችሁ የሀይቅ ያክል ውሃ ነው የምፈልገው ካላችሁ ችግር የለበትም። ፈጣሪ ምን ይሳነዋል? ችግር የለም። ግን ያኔም አድጋችሁን በርሜልም ሆናችሁ ያም በቂ ላይ ሆን ይችላል። በርሜሉንም መሰባበር፣ ራሳችሁን በዛ ልክ መስራት፣ ቻሌንጅ ማየት፣ መጋፈጥ ያስፈልጋል። ከዛ ወደ ሀይቅ ትሄዳላችሁ ማለት እና ምን ያክሎቻችሁ የጆግ ያህል ስፋት ኖራችሁ ነው የበርሜልን ያህል ብለሲንግ የምትጠይቁት? አያሳፍርም? እኛ ሳንሰፋ ማለት ጆጉ ላይ የበርሜል ውሃ ቢመጣ እኮ ማለት አስቡት፣ ቤታችሁ እንዴት ጭቅጭቅ ሊል እንደሚችል እንዴት ችግር እንደሚፈጥር እና ያ ብለሲንግ በዛች ጆግ ጥበት ቢሰጣችሁ እንዴት ራሳችሁ ልታጡ እንደምትችሉ ማለት ፈጣሪ እናንተን ለመጠበቅ ነው ማይሰጣችሁ ወቁት። እናንተም ደግሞ ቻሌንጅ ለማየት ዝግጁ በሆናችሁ ቁጥር ይሰጣችኋል። ለ5 ዓመት ልጅ 10 ሚሊዮን ብር አሰጡትም። አሁን እያወራሁ ያለሁት ነገሮችን የመቀበል አቅም ስል አድምጡኝ። It's not about the age. It's not about age. ልድገምላችሁ። It's not about age. እንዳትሸወዱ። የእድሜ ጉዳይ አይደለም። የ40 ዓመት እድሜ ያለው ሰው የ60 ዓመት እድሜ ያለው ሰው ነገር ግን ያን ያህል ብዙ ነገሮችን ለመቀበልም ሬዲ ያልሆነ ሰው አለ። በዛው ልክ ደግሞ የ30 የ20 ዓመት ወጣትም ሆኖ ደግሞ በጣም ብዙ ነገሮችን ደግሞ ይቀበል ሰው አለ። So it's not about the age or it's not about እናንተ እንደምታስቡት የመቀበል አቅም እኔ ትንሽ ነኝ ትልቅ ነኝ ኦሪዮን ነገር አይደለም። የመቀበል አቅም ማለት በስሜት ደረጃ በማንነት ደረጃ ቶሎ ነገሮችን ህይወታችሁ ላይ በወሰናችሁት በሄዳችሁት መጠን ልክ ነው ዝግጁነታችሁ የሚታየው፣ በድፍረታችሁ ልክ ማለት ነው እንጂ ባላችሁበት ሌቭል ልክ እንዳታስቡ ለማለት ነው። ስለዚህ ምን ያክሎቻችሁ ውስጣችሁ ተዘጋጅቷል እና ምን ያህል ሰፍቻለሁ ብላችሁ ጠይቁ። ስለዚህ ብዙ ጊዜ ጥያቄዎችን ስንጠይቅ እኛ ባሰብነው ሳይሆን ባላሰብነው መንገድ ጥያቄያችን የሚመለስበትም አንድም ቬዝላችንን የመሸከም አቅማችንን በማስፋት እኛን በመፈረካከስ እኛ ብዙ ነገሮች እንዲሰማን በማድረግ ፈጣሪኛ ሊሰራን ይፈልጋል። so you have to be ready for that። አሁን ላይ እንደዛ እያሳለፋችሁ ያላችሁ ሰዎችም ካላችሁ congratulations, you are on that way። ሶስተኛው ደግሞ ሰው ጸልዮ ጥያቄው የማይሆንበት ምክንያት ምንድነው መሰላችሁ? አታችመንት ነው ወይም ደግሞ ይሄ ኦብሰሽን የምንለው ማለት ነው። ብዙ ነገሮችን በጣም መፈለግ፣ በጣም ከነገሮች ጋር አታችድ መሆን፣ ካልሆነልኝ ይሄ ነገር እንዲሆን ይፈልጋለሁ ካልሆነ ሞታታለሁ ምናምን አይነት ነገር ውስጥ ሆናችሁ
ጋይስ ተበልታችኋል። አታችመንት የሚዳርገው ወደ ሰፈሪንግ ነው። ነገርየው ቢሆንም ባይሆንም ፋይናሊ ሰፈር ማድረጋችሁ አይቀርም። ለምሳሌ ይሄን ያህል ገንዘብ ፈልጋለሁ፣ እንደዚህ አይነት ኑሮ ፈልጋለሁ፣ ኦር ልጅ ፈልጋለሁ፣ ኦር የሆነ ነገር ብዙ ነገርን ስትፈልጉ በጣም ካልሆነ አንደኛ በጣም መንሰፍሰፋችሁ የሚያሳየው ሰላማችሁን የራሳችሁን ፍሪደም ኤቭሪቲንግ ከውጫዊ ነገሮች ጋር ማገናኘታችሁ ስለሆነ አንደኛ የሚታየው ነገርየው ቢሆንም ራሱ ፋይናሊ ደስተኛ አትሆኑ። ደስተኛ ስላችሁ ስለ ፒስ ነው ማወራችሁ። I'm not talking about happiness። ግን ውስጣዊ ሰላምና ውስጣዊ ደስታ የምላችሁ ነገር አታገኙት። ምክንያቱም እሱ ነገር ከምንም ነገር ጋር የሚገናኝ ነገር ስላልሆነ ማለት ነው። እና እናንተ ደግሞ አንኮንሺየስሊ ሳታውቁ እኔ ይሄን ነገር ካላገኘውማ የሆነ ነገር ሆናለሁ ማለት በጣም እንደ እስትንፋሳችሁ ነው ነገር የሚፈልጉት። ዴን ፋይናሊ ነገርየውን ካገኛችሁት በኋላ ግን ከሆነ ጊዜ በኋላ ይሰለቻችኋል። ለመጀመሪያ ጊዜ ስልክ ሲገዛላችሁ ቤት እንዴት ነው ደስ ያላችሁ? እንዲገዛላችሁ እንዴት ነበር የምትፈልጉት? ከያዛችሁት በኋላ ምን ያክሎቻችሁ ስልክ እንዳላችሁ ረስታችሁታል? ማለት that much it's not a big deal right? ከያዛችሁት በኋላ ቀሏችኋል። ብዙ ነገሮች እንዴት ነው ሲያዙ ይቀላሉ ነገሮች። ያ ማለት እያጣጣልኳቸው አይደለም፣ ግን ያን ያህል ከናንተ ወርዝ ጋር ከናንተ ሰላም ጋር የሚወዳደር ጉዳይ አይደለም ነው። ይሄን ያህል አታችድ ሆናችሁ ራሳችሁን የምታጡበት ጉዳይ ሊሆን አይገባም። እንደዛ አድርጋችሁ ግን ከሄዳችሁ የአታችመንታችሁ በራሱ ጉዳዩን እንዳታገኙት ነው የሚያደርጋችሁ። ምክንያቱም አታችመንቱ በራሱ ያ ኦብሰሽን የሚያሳየው የእናንተን አለማመን ነው። እንዳላችሁ እርግጠኛ ከሆናችሁ ለምንድን ነው በጣም አታችድ የምትሆኑት? ዋይ ለምንድን ነው በጣም ኦብሰስድ የምትሆኑት? አሁን የምትኖሩበትን ቤት መቼ ነው አስባችሁት የምታውቁት? ኦልሬዲ ስላላችሁ እንዳመነ ሰው ነው የምትኖሩት። ስለዚህ ከነገሮች ጋር በጣም አታችድ መሆን ወይኔ ይሄ ነገር ወይኔ የሆነ እንትን ውስጥ መግባት የሚያሳየው መጠራጠራቸውን ስለሆነ ያ ነገር ከእናንተ እንዲርቅ ነው እንጂ የሚሆነው እንዲመጣ አይሆንም። ምክንያቱም መፈለግ የእምነት ተቃራኒ ናቸው፣ እንዲህ ፊት እና ጀርባ ናቸው። የሚፈልግ ሰው የለኝም ብሎ የሚያስብ ሰው ነው። መፈለግ ስላችሁ በጣም በኦብሰሽን እና በእጥረት ሜንታሊቲ ማለት ነው። ጤነኛ የሆነ አፈላለግ አለ። በእምነት የሚጠይቅ ሰው በእርግጠኝነት ስሜት ውስጥ የሚጠይቅ ሰው ይሄን ያህል በጣም አይልም። እንደ ውሻ እንዲህ አይንሰፈሰፍ። ሶ ሌቲንግ ጎ ያስፈልጋል። ነገሮችን መፋታት። ከእናንተ ያሰባችሁትን ነገር ታደርጋላችሁ፣ ነገር ግን ውጤቱን ደግሞ እሱ እንደፈለገ እንዲያደርገው መፍታት አለባችሁ። ያ ነው እምነት ማለት፣ ያ ነው የእርግጠኝነት ስሜት፣ ያ ነው ፈጣሪ ላይ ያላችሁን እምነት የምታሳዩት። በውስጣዊ ሰላም ሲኖራችሁ እንደሚደረግላችሁ እርግጥ ያለ ግን እርጋታ ያለው ሲኖራችሁ። እና ምን ያክሎቻችሁ ናችሁ እንደዚህ የምትፋቱት ነገሮችን ለመቆጣጠር ይሄን ያህል የማትሄዱት ከነገሮች ጋር በጣም አታች ያልሆናችሁት ምን ያክሎቻችሁ ናችሁ? አራተኛው ደግሞ ምንድነው መሰላችሁ? ሳይለንስ ኢዝ ዘ አንሰር። ሳይለንሱ በራሱ መልስ ነው። ጠይቃችሁ ምንም እየሆነ አይደለም ነገርየው። በጣም ታወራላችሁ፣ ጠይቃላችሁ። and the silence invites listening። አሁን ዝምታ ሲያጋጥማችሁ እናንተ ጠይቃችሁ ብዙ ነገሮች ዝም ሲሉባችሁ አልሆን ሲላችሁ ጸጥታ ዋላችሁ ማለት ጠይቃችሁ ዝም ካለባችሁ ነገሮች በቃ ፈጣሪ እንድትሰሙት ይፈልጋል። በጣም አወራችሁ ለፈለፋችሁ። ጸሎት ደግሞ ኮንቨርሴሽን ነው። ፈጣሪ ደግሞ የሚያወራው እኛ ዝም ስንል ነው። እኛ ብቻ ነን የምናወራው፣ መስማት አቅቶናል ማለት ብዙ ጊዜ እላለሁ። ውስጣችሁን ስሙ፣ አዳምጡ። ለዚህም አርምሞ ያስፈልጋል። ከራሳችሁ ጋር ምን ያህል ጊዜ ይኖራችኋል አለው እና ለምንድን ነው አንድም እሱን የመስማት ኤክስፔሪየንስ እንዲኖረን ነው። ያ ማለት ውጪ ስንወጣ ውጡ፣ አትውጡ፣ ዕቃ ረስተሻል አረሳሽ ምናምን ቤት ከመውጣታችሁ በፊት ውስጣችሁ እንደዛ የሚላችሁ ነገር ኮይስ ጋድ ቮይስ ሌላ ነገር የለውም ማለት ማንም ሰው ምንም ሳይላችሁ ትክክለኛውን ነገር የማወቅና ያለማወቅ ሁላ አለን ዊዝደም ውስጣችን። ሁሉም ሰው አዋቂ ነው፣ ያውቃል ራሱን እንደማያውቅ አድርጎ ስለሚያስብና ያንን የውስጥ ድምጹን መካድ ነው የለመደው በጣም ብዙ ሰው። ምክንያቱም ያንን ውስጣዊ ድምጻችንን እንድናምን አልተደረግንም። ሳይለንስ በራሱ ፈጣሪ ስሚኝ፣ አንቺ ልጅ ስማኝ እባክህ፣ ምን ማድረግ እንዳለብን ለዚህ ስራክ ለዚህ ጥያቄ ምን ማድረግ እንዳለብን ልንገርክ፣ እስቲ ቁጭ ብለክ ስማኝ ነው። ሳይለንስ በራሱ ኢንቫይት እያደረገ ያለው እንድትሰሙ። እኔ በምንም አይነት እንቅስቃሴ ውስጥ ያለሱ ድምጽ አልንቀሳቀስም፣ ከልቤ ነው የምነግራችሁ። እና ያንን ሰምቼ ኢቭን ውሳኔዎቼ እንኳን ካረኳቸው በኋላ ልክ ባይመስሉ ራሱ is for the best ማለት ነው። ለሆነ ምክንያት ነው፣ ለሆነ ነገር ነው። እና መቼም ፈጣሪያችሁን ሰምታችሁ አትስቱ። መቼም ፈጣሪያችሁን ሰምታችሁ አትስቱም በጭራሽ። እና ብዙ ጊዜ ሰው ከዚህ ነገር ጋር በተገናኘ እንዴት ነው ትክክለኛውን ድምጽ ማቀው፣ ፍርሃት ቢሰማኝስ፣
ብዙ ጊዜ ፈጣሪ ነው እንዴት ነው ማቀው ምናምን ነገር እርግጠኛ መሆኑ እንዴት ነው ውስጤ እንደሆነ ትክክለኛው እንደሆነ ይሄ ነገር ብዙ ጊዜ ግራ ይገባችኋል። እሱን ደግሞ ለማወቅ ቀጣይ ቪዲዮ ላይ ሙሉ እንዴት ውስጣችሁ የሚላችሁ ነገር መስማት እንዳለባችሁ ከዛ ድምጽ ውጪ ደግሞ ብዙ የፍርሃት ድምጾች ምናምን አሉ፣ ብዙ ልክ ያልሆኑ ማለት ነው። እንዴት መለየት እንዳለባችሁና ትክክለኛውን ነገር እንዴት አውቃችሁ መቀጠል እንደምትችሉ የሚያሳዩ በጣም ብዙ ምልክቶች አሉት። እነዛ ነገሮች ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ እና ሰብስክራይብ ያደረገ ሰው እንግዲህ ፎር ዩ ፔጁ ላይ ቀጥታ እመጣለታለሁ ማለት ነው። በእርግጠኝነት ጥሩ ነገር እንዳገኛችሁበት አምናለሁ እስካሁን ባካፈልኳችሁ ነገሮች። እስኪ እናንተ ምን አግኝታችኋል? ምን አተረፋችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ እና ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ያስፈልገዋል ብላችሁ ለምታስቡት ለዛ ወንድማችሁ ለዛ ችታችሁ ሼር አድርጉላት። ከዛ በተጨማሪ ደግሞ ፐርሰናል ኮቺንግ የምትፈልጉ በግል መታገዝ የምትፈልጉ ሰዎች እዚሁ ዩቲዩብ ላይ ሊንክ አስቀምጬላችኋለሁ፣ የቲክቶክ፣ የኢንስታግራም እና የቴሌግራም። ስለዚህ በመረጣችሁት አካውንት ገብታችሁ ማናገር ትችላላችሁ። አክሰሱን ሰጣችኋለሁ እና ቀጣይ የሚለቀው ቪዲዮ እንዳያመልጣችሁ እኔ ሰብስክራይብ ማድረግ እንዳትረሱ። ሃቭ ኤ ጉድ ታይም